ዓለማችን ላይ በቁጥር ምን ያህል ሙዚቃዎች የተሰሩ ይመስላችኋል? እስቲ ኮሜንት ሴክሽን ላይ ይግቡና ይገምቱ። የሰው ልጅ ሙዚቃን መቅዳት ከጀመረበት ጊዜ ከ19ኛው ክፍለ ዘመን ማጠናቀቂያ ጀምሮ እስካሁን ድረስ የተቀረጹት ሙዚቃዎች በአጠቃላይ ከ250 ሚሊዮን እስከ 300 ሚሊዮን ሊደርሱ እንደሚችሉ ይገመታል። በዓለማችን ላይ እጅግ በጣም ብዙ ዘፈኖችን በመዝፈንና በመቅዳት ቀዳሚዎቹን ደረጃዎች የሚይዙት የህንድ የፊልም ጀርባ አቀንቃኞች ፕሌይባክ ሲንገርዝ ናቸው። የህንድ የፊልም ኢንዱስትሪ ቦሊውድና ሌሎችም በዓመት በመቶዎች የሚቆጠሩ ፊልሞችን ስለሚያመርት እነዚህ ድምፃውያን ለብዙ አስርተ ዓመታት በተለያዩ ቋንቋዎች በሺዎች የሚቆጠሩ ዘፈኖችን ዘፍነዋል። በታሪክ እጅግ በርካታ ዘፈኖችን በመቅዳት ቀዳሚ የሚባሉት 3 ሙዚቀኞች ድምፃውያን የሚከተሉት ናቸው። በአንደኛ ደረጃ ላይ የምናገኘው ኬጄ የሱዳስ ሲሆን የዘፈኖቹን ብዛት ከ50 ሺህ በላይ እንደሆነ የሚነገርለት ይህ አንጋፋ የህንድ ድምፃዊ ከ1960ዎቹ ጀምሮ በሙዚቃው ዓለም ውስጥ ቆይቷል። በ5 አስርት ዓመታት የሙዚቃ ሕይወቱ ውስጥ በተለያዩ የህንድና የውጭ ቋንቋዎች ከ50 ሺህ በላይ ዘፈኖችን በመቅዳት በዓለማችን ብዙ ዘፈን ያለው ሰው ተብሎ በስፋት ይገመታል። በሁለተኛ ደረጃ የምናገኘው ኤስፒ ባላሱብራማንያም ሲሆን ከ40 ሺህ በላይ ሙዚቃ ሲኖረው ይህ ድንቅ ድምፃዊ በዓለም የድንቃድንቅ መዝገብ ጊነስ ወርልድ ሬከርድስ በአንድ ድምፃዊ ብዙ ዘፈን በመዝፈን ክብረ ወሰንን በይፋ የያዘ ነው። በሕይወት ዘመኑ በተለያዩ 16 የህንድ ቋንቋዎች ከ40 ሺህ በላይ የሆኑ ዘፈኖችን መዝፈኑ ተረጋግጧል። በአንድ ቀን ውስጥ ብቻ እስከ 21 ዘፈኖችን በመቅዳትም ይታወቃል። በሦስተኛ ደረጃ ላይ የሚገኙት ላታ ማንጌሽካርና አሻ ቦስሌ የእነዚህም እህትማማቾች የዘፈናቸውን ብዛት ከ30 ሺህ በላይ ዘፈን እንዳላቸው የተረጋገጠ ሲሆን ላታ ከ25 ሺህ በላይ ዘፈኖች ሲኖራት አሻ ደግሞ ከ11 ሺህ በላይ ሙዚቃዎች እንዳላት ይነገራል። እነዚህ ታዋቂ እህትማማቾች የህንድ ሙዚቃ ታሪክ ውስጥ ትልቁን አሻራ ያሳረፉ ናቸው። አሻ ቦስሌ በ2011 በጊነስ ወርልድ ሪከርድ ከ11 ሺህ በላይ ዘፈኖችን በመዘገብ ዕውቅና ብታገኝም እህቷ ላታ ማንጌሽካር ደግሞ በሕይወት ዘመኗ ከ25 ሺህ በላይ ዘፈኖችን እንደዘፈነች ይገመታል። በአሜሪካ ወይም አውሮፓ ካሉ በጣም ታዋቂ የፖፕ ሮክ ወይም ራፕ ሙዚቀኞች ጋር ሲነጻጸር ይህ ቁጥር እጅግ አስገራሚ ነው። አብዛኛዎቹ ምዕራባውያን ሙዚቀኞች በሕይወት ዘመናቸው የሚለቁት የዘፈን ብዛት ከ500 እስከ 1000 አይበልጥም።